ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች በድጋሚ ተመልሰናል። በዛሬው ቪዲዮአችን በግራፊክ ዲዛይን ውስጥ በጣም ወሳኝ የሆነውን ነጥብ ፋይል ፎርማትን በዲቴይል ለማየት እንሞክራለን። በጣም ብዙ የሆኑ ቢግነር ዲዛይነሮች የሰሩትን ግራፊክስ በጄፒጂ ወይም ደግሞ በፒኤንጂ ኤክስፖርት ያደርጋሉ። ነገር ግን ቬክተር እና ራስተር ፋይል ምን ማለት እንደሆነ በትልቁ ይሸወዳል። እስኪ ራሳችሁን ጠይቁ። እንደዛ አይነት ነገር አጋጥሟችሁ ያውቃል? ሎጓችሁን በትልቁ ማክሲማይዝ ስታደርጉት ብለር የሚያደርግባችሁ ከሆነ፣ የሆነን ፋይል ፕሪንት ልታደርጉ ወደ ፕሪንት ሾፕ ስትሄዱ ፋይላችሁ በጣም ኳሊቲ የቀነሰ ነው የሚሏችሁ ከሆነ፣ ወይም ደግሞ ዲዛይን የሰራችሁለት ክላየንት ሶርስ ፋይሉን እፈልጋለሁ ሲላችሁ ምን አይነት ፋይል እንደምትልኩለት ግራ ገብቷችሁ የሚያውቅ ከሆነ፣ ወይም ፒኤስዲ፣ ኤአይ፣ ኤስቪጂ ወይም ደግሞ ፒዲኤፍ የሚባሉ ፎርማቶችን እየሰማችሁ ነገር ግን የትኛውን ለየትኛው መጠቀም ግራ የሚያጋባችሁ ከሆነ ዛሬ በዚህ ቪዲዮ እያንዳንዷን ነገር ስቴፕ ባይ ስቴፕ ኤክስፕሌን ነው። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በመጨረሻ ላይ ፋይል ፎርማት ምን ማለት ነው፣ በቬክተርና ራስተር ፋይል መካከል ያለው ልዩነት ምንድን ነው፣ ጄፒጂ፣ ፒኤስዲ፣ ኤአይ፣ ኤስቪጂ እና የተመሳሰሉ የፋይል ፎርማቶችን የት ቦታ መጠቀም አለብን፣ የትኛው ፎርማት ለሎጎ፣ የትኛው ፎርማት ደግሞ ለሶሻል ሚዲያ እንዲሁም የትኛው ፎርማት ለፕሪንቲንግ ይሆናል የሚለውን ነገር አንደርስታንድ ታደርጋላችሁ። ቪዲዮውን ከመጀመራችሁ በፊት የዚህ ቻናል ቤተሰብ ለመሆን ሰብስክራይብ በማድረግ ጀምሩ። ከቤዚክ ለመጀመሪያ ያክል ዋት ኢዝ ፋይል ፎርማት የሚለውን ፋይል ፎርማት ማለት ኮምፒውተራችሁ ስቶር የሚደረግበት መንገድ ወይም ደግሞ ዲዛይናችሁን ሴቭ የምታደርጉበት መንገድ ማለት ነው። ልክ አንድ የወርድ ዶክመንትን በወርድ ዶክመንት ወይም ደግሞ በፒዲኤፍ ዶክመንት ሴቭ እንደምናደርገው ሁሉ የግራፊክ ዲዛይን ስራዎችን በሙሉ በተለያዩ ፎርማቶች ሴቭ አድርገን ማስቀመጥ እንችላለን። ነገር ግን እነዚህ የተለያዩ ፎርማቶች የራሳቸው ፐርፐዝ እና የት ቦታ መጠቀም እንዳለብን የሚያሳዩ ምልክቶችም አላቸው። አንዳንዶቹ ለሶሻል ሚዲያ እንጠቀምባቸዋል፣ አንዳንዶቹን ለፕሪንቲንግ ፐርፐዝ እንጠቀምባቸዋል፣ አንዳንዶቹን ደግሞ ፋይሉን ራሱ ኤዲት ለማድረግ እንጠቀምባቸዋል። ጄፒጂ፣ ፒኤንጂ፣ ኤአይ፣ ፒኤስዲ እያልን የተለያዩ ፋይል ፎርማቶችን ከማየታችን በፊት ሁለት በጣም ግዙፍ የሆኑ የፋይል ታይፖችን ማየት ይጠበቅብናል። እነሱም ፒክስል ግራፊክስ ወይም ራስተር ግራፊክስ እና ቬክተር ግራፊክስ የሚባሉ ናቸው። አብዛኛዎቹ ቢግነር በእነዚህ ነገሮች በጣም ኮንፊውዝድ ይሆናሉ። ነገር ግን ዛሬ እነዚህን ነገር ብሪፍ አድርገን እናያቸዋል። የመጀመሪያው ዋት ኢዝ ፒክስል ግራፊክስ ወይም ደግሞ ራስተር ኢሜጅ የምንለው ምን ማለት ይመስላችኋል? ሌትስ ኢማጂን አንድን ኢሜጅ ስልካችሁ ላይ ክፈቱና በምትፈልጉት መጠን ዙም አድርጉት። ያንን ኢሜጅ ዙም ባደረጋችሁ ቁጥር ስኩዌር የሆኑ ኢሜጆችን ታያላችሁ። እነዛ ስኩዌር የሆኑ የኢሜጅ ፎርማቶች ፒክስል እንላቸዋለን። ፒክስል ማለት ደግሞ የስሞል ኦፍ ዩኒት ኦፍ ዲጂታል ኢሜጅ ማለት ነው። እነዚህ በጣም ትንንሽ የሆኑ ስኩዌር ኤሌመንቶች በጣም ተሰባስበው ምናልባትም 1000 ወይም ደግሞ ሚሊዮን ሲሰባሰቡ አንድ ዲጂታል የሆነ ኢሜጅን ይፈጥራሉ። ታዲያ ከነዚህ ፒክስሎች የሚፈጠርን ኢሜጅ ራስተር ኢሜጅ እንለዋለን። በዚህ በፒክስል ፎርማት የምንጠቀማቸው ወይም ደግሞ ራስተር ኢሜጅ የምንላቸው የፋይል ታይፕ አይነቶች ምናልባት ፒኤንጂ፣ ጄፒጂ፣ ፒኤስዲ ወይም ደግሞ ቲፍ ፋይሎች ሊሆን ይችላል። እነዚህን ፒክስሌትድ የሆኑ ኢሜጆችን ለመስራት የምንጠቀምባቸው ሶፍትዌሮች ደግሞ ምናልባትም አዶቤ ፎቶሾፕ ወይም ደግሞ ላይትሩሞች ሊሆን ይችላል። እነዚህን ፒክስል ግራፊክሶች ወይም ደግሞ ራስተር ኢሜጆችን ለፎቶግራፍ፣ ለሶሻል ሚዲያ ፖስት፣ ለፎቶ ማኒፑሌሽን እና ለዲጂታል ፔይንቲንግ ልንጠቀምባቸው እንችላለን። ታዲያ እነዚህ ፒክስሌትድ ኢሜጆች ወይም ደግሞ ራስተር ፋይሎች አንድ በጣም ትልቅ ችግር ያጋጥማቸዋል። ኢሜጆቹን በጣም ስኬል የምናደርጋቸው ከሆነ ወይም ደግሞ ሪሳይዝ የምናደርጋቸው ከሆነ የፎቶቸው ኳሊቲ ሉዝ እያደረገ ወይም ደግሞ ብለር እየሆኑ ይመጣል። ለምሳሌ ያክል አንድ ሎጎ በፒክስል ፎርማት ሰርተን በጄፒጂ ኤክስፖርት ካደረግነው በኋላ በቢልቦርድ ሳይዝ ልክ ፕሪንት ብናደርገው ሉኩ አንፕሮፌሽናል እና ብለርድ ይሆናል። በዚህም ምክንያት ነው አብዛኛዎቹ ፕሮፌሽናል የሆኑ ዲዛይነሮች ሎጎን በኤአይ ፎርማት የሚያዘጋጁት። ራስተር ኢሜጅ እንደዚህ ብለን ካየናቸው በኋላ ቀጣዩ የኢሜጅ ፋይል ደግሞ ቬክተር ኢሜጅ ፋይል ነው። ከራስተር ኢሜጅ በተቃራኒው ቬክተር ኢሜጆች በታይኒ የሆኑ ፒክስሎች አይደለም የሚሰሩት። እነሱ የሚሰሩት በማቴማቲካል ፓዝ፣ ላይን እና ሼፖች ነው። ይህም ማለት ደግሞ በቀላል አማርኛ ፋይሉን ዙም ስናደርገው ኳሊቲያቸውን በምንም አይነት መንገድ ሉዝ አያደርጉም ማለት ነው። አንድን የቬክተር ኢሜጅ በትንሽም ቦታ ላይ በትልቅም ቦታ ላይ ፕሪንት ብታደርጉት ኳሊቲውን ባለበት ማስጠበቅ ትችላላችሁ። በቬክተር ፋይል ከሚሰሩ የፋይል ፎርማቶች አይነቶች የተወሰኑትን ለመጥቀስ ያክል ኤአይ፣ ኤስቪጂ፣ ኢፒኤስ እና ፒዲኤፍ ይጠቀሱበታል። እነዚህን ቬክተር ፋይሎች ለመስራት ደግሞ አዶቤ ኢሉስትሬተር እና ኮለር ድሮ በጣም የሚጠቀሱ አይነት ሶፍትዌሮች ናቸው። ቬክተር ግራፊክሶችን ወይም ደግሞ ቬክተር ኢሜጆችን ለብራንዲንግ፣ ለሎጎ፣ ለፓኬጂንግ
ለአይከን፣ ላርጅ ለሆኑ ባነሮች እና ለቢዝነስ ካርዶች ልንጠቀምባቸው እንችላለን። በምሳሌ ለማስረዳት ያክል አንድ ሎጎ ከሰራችሁ በኋላ የሎጎ ባለቤት በፔን ላይ ወይም ደግሞ በቲሸርት ላይ እንደዚሁም በቢልቦርድ ላይ ወይም ደግሞ በፓኬጂንግ ላይ ፕሪንት ሊያደርገው ይችላል። ታዲያ ክላይንታችሁ ያንን ሎጎ ፕሪንት በሚያደርግበት ሰዓት በትልቁም ቢልቦርድ ላይ ይሁን በትንሹ እስክሪብቶ ላይ ፕሪንት ሲያደርገው ምንም አይነት የኳሊቲ ኢሹ አያጋጥም። ለዛም ነው ፕሮፌሽናል የሆኑ ሎጎ ዲዛይነሮች ሁልጊዜም ቢሆን ዲዛይናቸውን በአዶቤ ኢሉስትሬተር በቬክተር ፋይል የሚያስቀምጡት። ሁልጊዜም እንደ ዲዛይነር ማስታወስ ያለባችሁና አንደርስታንድ ማድረግ ያለባችሁ ነገር ፎቶ ፒክስል ቤዝድ ሲሆን ሎጎ ግን ቬክተር ቤዝድ። የቬክተር ፋይል እና የራስተር ኢሜጅ ፋይልን በቀላሉ ለመረዳት ያክል እንደዚህ ማስቀመጥ እንችላለን። ራስተር ኢሜጅ ወይም ደግሞ ፒክስል ፋይል ታይኒ ከሆኑ ፒክስል ስኩዌሮች የሚሰራ ኢሜጅ ሲሆን ቬክተር ፋይል ደግሞ ከማቴማቲክ ፓዝ የሚሰራ ነው። ራስተር ኢሜጅ ስኬል ስናደርገው ኳሊቲውን ሉዝ የሚያደርግ ሲሆን ቬክተር ፋይል ግን በፈለግነው መጠን ስኬል ብናደርገው ኳሊቲውን ሉዝ አያደርግም። ራስተር ኢሜጅ ለፎቶ በጣም ተመራጭ ሲሆን ቬክተር ፋይሎች ደግሞ ለሎጎ በጣም ይመረጣል። ራስተር ኢሜጆች አብዛኛውን ጊዜ በፎቶሾፕ የሚሰሩ ወይም ደግሞ በፎቶሾፕ ኤዲት የሚደረጉ ሲሆን ቬክተር ፋይሎች ደግሞ በአዶቤ ኢሉስትሬተር የሚሰሩ ወይም ደግሞ ኤዲት የሚደረጉ ፋይል ታይፖች ናቸው። ስለ ቬክተር ፋይል እና ስለ ራስተር ኢሜጅ ስታስቡ ሁልጊዜም ቢሆን ማስተዋል ያለባችሁ ነገር ፎቶዎችን ኤዲት ስታደርጉ ፎቶሾፕን ተጠቀሙ። ሎጎዎችን ስትሰሩ ደግሞ ምንጊዜም አዶቤ ኢሉስትሬተር ወይም ደግሞ ቬክተር ፋይልን የሚጠቀሙ ሶፍትዌሮች ብቻ ይጠቀሙ። ስለ ቬክተር ፋይል እና ራስተር ኢሜጅ ይህን ያህል አንደርስታንድ እንዲኖራችሁ ካደረግን በኋላ አሁን ግራፊክ ዲዛይነሮች ብዙ ጊዜ የሚጠቀሟቸውን የኢሜጅ ፋይል ፎርማት አይነቶችን እናያለን። እንደ ዲዛይነር ትክክለኛውን ፋይል ፎርማት መምረጥ ልክ ቆንጆ ዲዛይን የመስራት ያክል እኩል ቦታ የሚሰጠው ነገር ነው። ቆንጆ ዲዛይን ከሰራችሁ በኋላ ትክክለኛ ባልሆነው ፋይል ፎርማት የምታስቀምጡት ከሆነ ዲዛይናችሁ ሙሉ በሙሉ የተበላሸና አንፕሮፌሽናል ይሆናል። ታዲያ ይህን ጥያቄ ለመመለስ እያንዳንዱ ፋይል ፎርማት በዲቴይል ለማየት እንጀምር። የመጀመሪያው ጄፒጂ ወይም ደግሞ ጄፒጂ። ይህንን የፋይል ፎርማት አብዛኛው ስልክ፣ ኮምፒውተር፣ ዌብሳይት እንዲሁም ሶሻል ፕላትፎርሞች በሙሉ ይጠቀሙ። በጣም በብዙ ቦታም ልናገኘው እንችላለን። እንደዚህ አይነት የጄፒጂ ፎርማቶችን ልንጠቀምባቸው የሚገባው ለኢንስታግራም ወይም ደግሞ ለፌስቡክ ፖስቶች፣ ለፎቶግራፎች፣ ፖርትፎሊዮ ኢሜጆች፣ ለዌብሳይት ባነሮች፣ ለዩቲዩብ ተምኔሎች መሆን አለበት። የጄፒጂ በጣም ትልቁ አድቫንቴጁ ስሞል ፋይል ሳይዝ መሆኑ ነው። ስሞል ሳይዝ ፋይል መሆኑ ደግሞ ኮምፒውተራችን ላይ ስቶር ስናደርገው ትልቅ ጂቢ የማይወስድብን ሲሆን ሼር ለማድረግም ትልቅ ሜጋባይት አይጠብቅም። ታዲያ ጄፒጂ የራሱ የሆነ ሜጀር የሆነ ሊሚቴሽን አለበት። የመጀመሪያው ትራንስፓረንሲን ሳፖርት ስለማያደርግ ለምሳሌ ያክል ሎጓችሁን አስ ጄፒጂ ሴቭ ብታደርጉት ከጀርባው ሃይት ቀለምን ይዞ ይመጣል። ሁለተኛው ሊሚቴሽኑ ደግሞ አንድ ዲዛይን ከሰራችሁ በኋላ በጄፒጂ ፎርማት ሴቭ የምታደርጉ ከሆነ በራሱ ጊዜ ኳሊቲውን ኮምፕረስ ያደርጋል። ለምሳሌ ያክል አንድ ዩቲዩብ ተምኔል ከሰራችሁ በኋላ በጄፒጂ ፎርማት ሴቭ ብታደርጉት ጥሩ ሊሆንላችሁ ይችላል። ነገር ግን አንድ ሎጎ ከሰራችሁ በኋላ በጄፒጂ ፎርማት ሴቭ ብታደርጉት ከጀርባ ባክግራውንድ ይዞ ስለሚወጣ አንፕሮፌሽናል ሉክ ይኖረዋል፣ ለመጠቀምም አስቸጋሪ ያደርግባቸዋል። ሁለተኛ ፒኤንጂ። ፒኤንጂ በዲዛይነሮች በጣም ተወዳጅ የሆነና በጣም ፖፑላር የሆነ የኢሜጅ ፎርማት አይነት ነው። ፒኤንጂን ብዙ ጊዜ ለሎጎ፣ ለአይከን፣ ለፕሮዳክት ሞክአፕ፣ ለትራንስፓረንት ኢሜጅ እና ለሶሻል ሚዲያ ግራፊክስ እንጠቀምበታለን። በጣም ትልቁ አድቫንቴጁ የፒኤንጂ ትራንስፓረንትን አለው ማለት ነው። አንድ ደንበኛ የሰራችሁለትን ሎጎ ዌብሳይት ላይ፣ ቲሸርት ላይ፣ ቢዝነስ ካርድ ላይ ወይም ደግሞ ባነር ላይ መጠቀም ቢፈልግ የእናንተ ትክክለኛ አማራጭ የሚሆነው ፒኤንጂ ነው። ምክንያቱም ደግሞ ሎጎውን ያለ ትራንስፓረንት ማስቀመጥ ይቻላል። አንድ ሎጎ አስ ጄፒጂ ሴቭ የምታደርጉ ከሆነ ከጀርባ ዋይት ከለር ወይም ደግሞ ሌላ ቀለምን ይዞ ይመጣል። ነገር ግን አስ ፒኤንጂ ሴቭ የምታደርጉ ከሆነ የሎጎ አይኮኗን ብቻና ብቻ ነው። ፒኤንጂን ከጄፒጂ አንጻር ስናየው በጣም ከፍተኛ የሆነ የፎቶ ኳሊቲ ወይም ደግሞ ጥራት ይኖራል። ነገር ግን በዛ ልክ የፋይል ሳይዙም ትልቅ ይሆናል። ታዲያ እንደ ዲዛይነር አንድ ሎጎ ትራንስፓረንት አድርጋችሁ ላኩልኝ ከተባላችሁ በፒኤንጂ ፎርማት መላክ ግዴታ ይሆንባችኋል ማለት ነው። ሶስተኛው ከዲዛይነሮች አፍ የማይወጣው የፋይል ፎርማት አይነት ፒኤስዲ ወይም ደግሞ ፎቶሾፕ ፎርማት ነው። ፒኤስዲ የአዶቤ ፎቶሾፕ ትክክለኛ ወይም ደግሞ ኦሪጂናል ዶክመንቱ ማለት ነው። አንድ ፒኤስዲ ፋይል በውስጡ ሌየሮችን፣ ቴክስቶችን፣ ኢፌክቶችን፣ ፊልተሮችን፣ ሼፖችን እና ማስኮችን ሊይዝ ይችላል። የፒኤስዲ ፎርማት ትልቁ ጥቅሙ በየትኛውም ሰዓት በአዶቤ ፎቶሾፕ ኤዲት ማድረግ መቻላችሁ ነው። ይህንን በቀላል ምሳሌ ለማስረዳት ያክል አንድን ባነር በፎቶሾፕ ዲዛይን ካደረጋችሁ በኋላ ከ2 ወር ወይም ደግሞ ከ3 ወር በኋላ ደንበኛችሁ ያንኑ ባነር ስልኩን ብቻ ቀይሩልኝ ቢላችሁና ፒኤስዲ ፋይሉ ካላችሁ በቀጥታ ኤዲት ማድረግ ትችላላችሁ።
ነገር ግን በጄፒጂ ወይም ደግሞ በፒኤንጂ ፎርማት ሴቭ አድርጋችሁ ከሆነ እንደ አዲስ ዲዛይኑን መስራት ይጠበቅባችኋል። ስቶሬጅ የማይዝባችሁ ከሆነና እናንተ በቂ የሆነ የሜሞሪ ቦታ ካላችሁ ፒኤስዲ ፋይል ማስቀመጥ በጣም የተሻለና ጠቃሚ ነው። ሁልጊዜም እንዲሆን እንደ ዲዛይነር ፋይላችሁን ኦርጋናይዝድ አድርጋችሁ ማስቀመጥ ይጠበቅባችኋል። አራተኛ ከግራፊክስ ዲዛይነር አፍ የማይጠፋው ኤአይ ወይም ደግሞ አዶቤ ኢሉስትሬተር። ልክ እንደ ፒኤስዲ ኤአይ ደግሞ የአዶቤ ኢሉስትሬተር ትክክለኛ ወይም ደግሞ ኦሪጂናል ዶክመንት ማለት ነው። በጣም ብዙ የሆኑ ፕሮፌሽናል ግራፊክ ዲዛይነሮች አዶቤ ኢሉስትሬተርን ወይም ደግሞ ኤአይ ፎርማትን ለሎጎ፣ ለብራንድ አይዴንቲቲ፣ ለፓኬጂንግ ዲዛይን፣ ለአይከን እንዲሁም ለኢሉስትሬሽን ይጠቀሙ። በጣም ትልቁ አድቫንቴጁ የኤአይ ቬክተር ቤዝድ ኢሜጅ ፎርማት መሆኑ። ይህንን በቀላል ምሳሌ ለማስረዳት ያክል ለአንድ ለኮፊ ሃውስ አንድ ሎጎ ብሰሩና ደንበኛችሁ ያንን ሎጎ ሲፈልግ ለኢንስታግራም፣ ሲፈልግ ለኮፊ ካፕ፣ ሲፈልግ ለዩኒፎርም ወይም ደግሞ ሲፈልግ ቢልቦርድ ላይ ቢሰቅለው ምንም አይነት የኳሊቲ ኢሹ አያጋጥመውም ማለት ነው። አንድ ሎጎ ከሰራችሁ በኋላ በኤአይ ፎርማት የምታስቀምጡት ከሆነ በፈለጋችሁበት ሰዓት፣ በፈለጋችሁበት ጊዜ፣ በፈለጋችሁት ስኬል መጠቀም ትችላላችሁ። አብዛኛውን ጊዜ ሎጎ ካሰራችሁ በኋላ ሶርስ ፋይሉን እፈልጋለሁ ካላችሁ ክላይንት የኤአይ ዶክመንት ፋይሉን እፈልጋለሁ ማለት። አምስተኛ በጣም ኮመን የሆነና በጣም በብዙ ዲዛይነሮች ብቻ ሳይሆን በጣም ሞስትሊ ተጠቃሚ ያለው የፋይል ፎርማት ፒዲኤፍ ይባላል። ፒዲኤፍ በጣም ፕሮፌሽናል የሆነ የፋይል ፎርማት አይነት ነው። እንደ አንድ ግራፊክ ዲዛይነር ፒዲኤፍን ለፍላየር፣ ለብሮሸር፣ ለፖስተር፣ ለካምፓኒ ፕሮፋይል፣ ለሜኑ፣ ለቢዝነስ ካርድ፣ ለፕሪንቲንግ እና ለተለያዩ ነገሮች እንጠቀማለን። የፒዲኤፍ ትልቁ አድቫንቴጅ ኮንሲስተንሲ ነው። በየትኛውም አይነት ኮምፒውተር፣ በየትኛውም አይነት ፒሲ፣ በየትኛውም አይነት ስልክ፣ በየትኛውም አይነት መንገድ ፒዲኤፍን ብትከፍቱት ፋይል ሳይዙ ወይም ደግሞ ኳሊቲ ሳይቀንስ ሳይጨምር መከፈት ይችላል። አብዛኛዎቹ ፕሪንተር ቤቶች ወይም ደግሞ ፕሪንተር ሾፖች ፒዲኤፍን ፕሪፈር ያደርጋል። ለዚህ በጣም ትልቁ ምክንያት ደግሞ ፎንቱ አይቀያየርም፣ ሌያውቱ ባለበት ኦሪጂናሊ ይቀመጣል፣ ኳሊቲው ባለበት ሃይ አርጋችሁ ከሰራችሁት በሃይ፣ ሎ አርጋችሁ ከሰራችሁት ደግሞ በሎ መንገድ ይቀመጣል። እንደዚሁም ከለሩ ምንም ሳይቀያየር ማስቀመጥ የሚችል የፋይል ፎርማት አይነት መሆኑ ነው። ለአንድ የፕሪንቲንግ ካምፓኒ ዲዛይናችሁን ፕሪንት እንዳደረግላችሁ የምትልኩ ከሆነ በፒዲኤፍ ብትልኩላችሁ በጣም የተሻለ ኳሊቲና ጥራት ታገኛላችሁ። ዲዛይናችሁ ላይ ምንም አይነት ኤዲቲንግ ወይም ደግሞ ስህተት ሊፈጠርባችሁ አይችልም። ስድስተኛው ፋይል ፎርማት አይነት ኤስቪጂ የሚባለው የፋይል ፎርማት አይነት ሲሆን ትርጉሙ ስኬሌብል ቬክተር ግራፊክስ ማለት ነው። እነዚህን የፋይል ፎርማት አይነቶች አብዛኛውን ጊዜ የምንጠቀምባቸው ለዌብሳይት፣ ለአፕሊኬሽን፣ ለዩዘር ኢንተርፌስ፣ ለአይከን እና ለዲጂታል ሎጎዎች። እነዚህ የኤስቪጂ ፋይሎች ቬክተር ፋይል ስለሆኑ በፈለግነው ሰዓት በፈለግነው ጊዜ ዙም አድርገን እንደፈለግን ልንጠቀምባቸው እንችላለን። የኤስቪጂ ትልቁ አድቫንቴጁ ትልቅ የሆነ ፋይልን በትንሽ ሳይዝ ማስቀመጥ መቻላችን ነው። ምንም እንኳን ኤስቪጂ ቬክተር ፋይል ሲሆን በኤስቪጂ ፎርማት ሴቭ ስታደርጉት ፋይል ሳይዙን ኮምፕረስ ያደርገዋል። ኳሊቲውን ግን ሉዝ አብዛኛውን ጊዜ ዌብሳይት ላይ አፕሎድ ስናደርገው በአጭር ጊዜ አፕሎድ ማድረግ ይችላል። እናንተ ወደፊት ዩአይ ዩኤክስ ዲዛይንን የመስራት ሀሳብ ካላችሁ ኤስቪጂ ላይ ትኩረት አድርጋችሁ መስራት ይጠበቅባችኋል። እነዚህን በጣም ወሳኝ የሆኑ 6 የፋይል ፎርማቶችን ካየን በኋላ አብዛኛውን ጊዜ በቢጊነሮች የሚሰሩትን የፋይል ፎርማት ስህተቶችን ቀጥለን እናያለን። የመጀመሪያው ትልቁ የቢጊነር ዲዛይነሮች ስህተት ሎጎን ፎቶሾፕ ላይ ዲዛይን ማድረግ። አብዛኛዎቹ ቢጊነር ዲዛይነሮች ፎቶሾፕን መጀመሪያ ስለሚማሩ ሎጎን ፎቶሾፕ ላይ ይሰራል። ይሄ ደግሞ ፎቶሾፕ ፒክስሌትድ ቤዝ ስለሆነ ዙም ስናደርጋቸው ኳሊቲያቸው ሎጎችን እንዲቀንስብን ያደርገዋል። ሎጎ ደግሞ በባህሪው በትንሽ ቦታም በትልቅ ቦታም ፕሪንት ሊደረግ ስለሚችል ምንጊዜም ቢሆን ኳሊቲው ሊቀንስ አይገባም። ስለዚህ ሎጎ የምትሰሩ ከሆነ ምንጊዜም ቢሆን በፎቶሾፕ ሳይሆን በኢሉስትሬተር መጠቀም ይኖርባቸው። ሁለተኛው ትልቁ የቢጊነር ግራፊክ ዲዛይነሮች ችግር ለደንበኛችሁ ጄፒጂ የሆነ ፋይል ፎርማት መላክ ብቻ ነው። አንድ ደንበኛ ሎጎ እንድትሰሩለት ፈልጎ ከዛ በኋላ ጄፒጂውን መላክ በጣም አንፌር የሆነ ስራ ነው። ምክንያቱም ሎጎ የሰራችሁለት ደንበኛ ከትንሽ ጊዜ በኋላ ፋይሉን በትንሽ ሳይዝ ይፈልገዋል፣ በቢልቦርድ ሳይዝ ይፈልገዋል፣ ወይም ደግሞ በሚዲየም ሳይዝ ሊፈልገው ይችላል። ስለዚህ ምንጊዜም እንደ ፕሮፌሽናል ግራፊክ ዲዛይነር አንድ ስራን ከሰራችሁ በኋላ በተለይ ደግሞ ሎጎ ከሆነ ፒኤንጂ፣ ፒዲኤፍ፣ ኤአይ እና ጄፒጂ ፎርማት የግዴታ ለክላይንታችሁ ልታቀርቡ ይገባል። ምንጊዜም ደንበኞች ፕሮፌሽናል የሆነ አሰራር ያላቸው ዲዛይነሮችን ምርጫቸው ያደርጋሉ። ሶስተኛው ትልቁ የቢጊነር ዲዛይነር ችግር የሆነው ኦሪጂናል ፋይል ወይም ደግሞ ሶርስ ፋይሎችን ድሌት ማድረግ ነው። አብዛኛዎቹ ቢጊነር ዲዛይነሮች ዲዛይናቸውን ይሰራሉ፣ በጄፒጂ ኤክስፖርት ያደርጋሉ፣ ከዛ ፒኤስዲ ወይም ደግሞ ኤአይ ፋይላቸውን ድሌት ያደርጉታል። ይሄ በጣም ትልቁ የግራፊክ ዲዛይን
ሚስቴክ ነው። ክላይንታችሁ ከሳምንት ከወር ወይም ደግሞ ከ2 ወር በኋላ ዲዛይናችሁ ላይ የሆነ ፊድባክ የሚፈልግ ከሆነ ወይም ደግሞ የሆነ ኮሬክት የሚያደርገው ነገር ካለ ያንን ኮሬክት ማድረግ በጣም አድካሚ ስራ ይሆንባቸዋል። ስለዚህ በቻላችሁ መጠን አንድ ዲዛይን ከሰራችሁ በኋላ PSD ፋይላችሁን፣ AI ፋይላችሁን፣ ፎንታችሁን፣ ሶርስ ኢሜጃችሁን እና ፕሮጀክት ፎልደራችሁን ኦርጋናይዝድ አድርጋችሁ ማስቀመጥ ይጠበቅባቸዋል። ጥሩ የሆነ የፋይል ማኔጅመንት ሲስተም ከዘረጋችሁ ስራችሁንም ጊዜያችሁንም ገንዘባችሁንም ትቆጥባላችሁ። አራተኛው ቢግነር ዲዛይነሮች የሚሰሩት ትልቁ ስህተት ሎ ሪዞሉሽን ያላቸውን ኢሜጆች ለፕሪንቲንግ መስጠት። እስኪ ያስቡት፣ አንድ ዲዛይን ከሰራችሁ በኋላ ኮምፒውተራችሁ ላይ ወይም ደግሞ ስልካችሁ ላይ ስታዩት በጣም ቆንጆ፣ ነገር ግን ፕሪንት አድርጋችሁ ስታወጣ አስቀያሚ የሚሆንባችሁ ከሆነ ፕሪንቲንግ ሁልጊዜም ሃይ የሆነ ኳሊቲ ይፈልጋል። አንድን ስራ ለፕሪንት ከመስጠታችሁ በፊት እነዚህን ነገሮች ቼክ ማድረግ ይኖርባችኋል። የፋይሉን ሪዞሉሽን፣ የፋይሎቹን ኢሜጅ ኳሊቲ፣ የፋይሎቹን ዳይሜንሽን እንደዚሁም የፋይሉን ከለር ሞድ ማረጋገጥ አለባችሁ። ምን ጊዜም ቢሆን ለፕሮፌሽናል የሆነ ፕሪንቲንግ ስራ ሎ ሪዞሉሽን ያላቸውን ነገሮች አትጠቀሙ። በመጨረሻና በአምስተኛነት ደረጃ ቢግነር የሆኑ ግራፊክ ዲዛይነሮች የሚሰሩ ስህተት ኢንላርጅ ፒክሴል ኢሜጅ ይባላል። አብዛኛው ቢግነር ግራፊክ ዲዛይነሮች አንድን ኢሜጅ ፒክስል ሳይዙን ትልቅ ስላደረጉት ብቻ ኳሊቲው በጣም የተስተካከለ ይመስላቸዋል። ነገር ግን ፒክስል እንደዛ አይሰራም። አንድን ፒክስሌትድ የሆነ ኢሜጅ ሳይዙን ከፍ ስታደርጉት ፒክስሌትድ የሆኑ ስኩዌሮቹ በደንብ ከፍ እያሉ ይመጣል። እንደዛ መሆኑ ደግሞ የኢሜጁን ሻርፕነስ በጣም ይቀንሰዋል። ለዛም ነው ብዙ ጊዜ ፕሮፌሽናል የሆኑ ግራፊክ ዲዛይነሮች ከፒክስሌትድ ፋይል ቤዝድ የሆኑ ኢሜጆች በላይ ቬክተር ቤዝድ የሆኑ ኢሜጆችን ምርጫቸው የሚያደርጉት። ሁልጊዜም ቢሆን በጣም ትኩረት ማድረግ ያለባችሁ ሎጎ ዲዛይን የምትሰሩ ከሆነ ሎጎ ኢሜጅ አለመሆኑን። ከዚህ ቪዲዮ በትንሹ ምን ተምራችኋል ብላችሁ ብትጠይቁ ቢያንስ ግራፊክ ዲዛይን ክሬቲቪቲ ብቻ አለመሆኑን፣ ግራፊክ ዲዛይን የምትጠቀሟቸውን ቱሎች፣ የምትጠቀሟቸውን ፋይል ፎርማቶች ለምንና እንዴት መጠቀም እንዳለባችሁ ማወቅ ጭምር። አብራችሁ ስለነበራችሁ በጣም አመሰግናለሁኝ። ከዚህ ቪዲዮ የተወሰነ ነገር ተምራችሁ ከሆነ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ የተለያዩ ቱቶሪያሎች ሲለቀቁ እንዲደርሳችሁ ሰብስክራይብ አድርጉ። ለዛሬ ጨርሻለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ አላህ ይጠብቃችሁ።